Everybody say Luna, you wanna party. This one is my angle. ይገርማችኋል እንደዚህ ያደረግን ነው የምቀርጸው። እዚህ ጋር ማብራት እናለን። እዚህ ጋር አለ። እዚህ ጋር ያው እንትኖች አሉን። እዚህ ጋር ደግሞ የሚቀረጹን ቪዲዮዎች ቆይ በዚህ በኩል ከሆንኩኝ ላይት ኤክስፖዘር ስለሚጨምር አቅጣጫ እንቀይርና ይገርማችኋል እንዲህ ነው የምንሰራው። በቃ ራሚዮን ዛሬ በካምፓኒ ደረጃ አንድ ስቴፕ ወደፊት ሄዷል። which means ዋንኛ ምክንያት ምንድነው ተደራሽነታችንን ያስፋፋ ነው። ይህ ማለት ራሚዮን ዛሬ እስከ ዛሬ ድረስ በአንድ ላንጉዌጅ ነበር እየመጣን የነበረው። ዛሬ በሌላ ላንጉዌጅ በአፋን ኦሮሞ መተን ኢንጌጅመንታችንን ለመጨመር እና ፕላስ ደግሞ በዋነኝነት ተደራሽነታችን ነው ታርጌት ያደረግነው። እሱን ለማድረግ ፕሮሰስ ውስጥ ነበርን። አይዲያው ነበርን። ከዚህ በፊትም ሰብታይትል ላይ ለማስገባት ሞክረን ነበር እና በዛም ሆኖ ራሱ በጣም ጥሩ ሂደት ነበረው። ብዙ ቦታዎች ላይ ይሄ የቲክታክ አናሊሲስ ላይ አይተነው ነበርና እዛ ላይም ቢሆን ብዙ ሰዎች ጋር እየደረሰ ነበር። ስለዚህ ለምን ገንጠል አድርገን አናወጣም በሚል በዚህ አደረግን። አሁን ሁሉም ሶሻል ሚዲያዎቻችን ላይ በአፋን ኦሮሞ ራሚዮን አፋን ኦሮሞ በሚል ሁሉም ጋር ይኖራል። እንግዲህ አንድ ስቴፕ ፈርዘር ሄደናል ብለን እናስባለን። ሶ ዘ ሜን ፖይንት እዚህ ጋር አድረስ ማድረግ የምፈልገው ነገር አብዛኛውን ጊዜ የካምፓኒ ብዙ ሰዎች ይኖራቸዋል። አንዳንድም የተለያዩ ፖርትፎሊዮዎችን ቼክ አድርጌ ነበር። አንዳንዴ ያው ሪሰርች ስታደርጉ ዲፕ ዳውን ምናምን ብዙ ሰዎች አይዲያ ኖሯቸው ብዙ ሰዎች የሆነ መስራት በህይወታቸው ላይክ የሆነ እንደ ካምፓኒ ነገር ፐርፎርም አድርገው መቋቋም ይፈልጋሉና ሁሉም ሰው አይዲያው ኖሮት ሁሉ ነገር ኖሮት የሆነ ስቴፕ ላይ ይቆማል። ይሄንን ቢዝነስ እኛ ያው እንደ ካምፓኒ ረን ስናደርገው ኦፍ ኮርስ ወደ 2 አመት ምናምን ሆኖናል። አሁን ላይ ሞር ወደ ለውጥ የሚመጣበት ወይም ወደ ስራ ላይ እየዋለ ነበር። ኦፍ ኮርስ ግን ስራ ላይም ሆሎ መፋፋት የሚባለው የሚፋፋበት ሰዓት ላይ ነው ያለውና የዚህን ቪዲዮ ዋነኛ ለሰራበት ያሰብኩት ዋነኛው ሀሳብ ምንድነው ብዙ ሰዎች ካምፓኒ ለመስራት ኦኬ የራሳቸውን የሆነ አይዲያ ያላቸው እንደነገርኳቸው የብዙ ሰዎች ነው ይቻሉና ኤክስኪዩሽን ፕላን የላቸውም እና በዚህ ነገር ረዳቸዋል ብዬ ስለማስብ ካሁን በኋላ እያንዳንዱን በዚህ ካምፓኒ ላይ ያለውን ጆርኒ ፊልም እያደረኩኝ እንደዚሁ አድረስ አደርጋቸዋለሁ። እስቲ ዛሬ ደግሞ ያው የቀን ውሎዬን በዛው ደግሞ አብሬ ያሳያቸዋለሁ ማለት ነው። ቤት ሆኖ የመስራት ዋነኛ ችግሩ ምንድነው? ቤት ውስጥ የሚሰጣችሁ ታስክ አለ። ኦኬ እሱ ነገር ደግሞ አብራችሁ ለማስኬድ አሁን ሱቅ ከፍታለች ማዘር። ኦኬ እሱን ልጠብቅላት ነው የሚሄደው። በዛውም ፒሲን ይዣለሁ አንዳንድ ነገር እዛ እየነካካው እና እዛ ያለውን ደግሞ እናያለን ማለት ነው። ሶ እንደተነገራችሁ ነው ሁሉም ነገር ኤክስኪዩሽን ፕላን ሁሌም ጊዜም እንደ ካምፓኒ ፐርፎርም ስታደርጉ ሁሌም ጊዜም ኤክስኪዩሽን ፕላን ያስፈልጋቸዋል እና ብዙ ሰዎች ይጎላቸዋል። እኛም ያው ረጅሙን ጊዜ የወሰደብን ኤክስኪዩሽን ፕላን ነው። እንደ ካምፓኒ ተቋቁሞ ፐርፎርም ለማድረግ ሁሉም ጊዜም ሰዎችም ቢሆን ይሄንን ነገር ነው አብዛኛው ሰዎች የማይናገሩት ይሄንን ነገር ነው። ኤግዛክት ፖይንቱን ይሄኛው ነው። አይዲያዎች ሊኖራችሁ ይችላል የተለያዩ ሊለውጥ የሚችል ለሀገርም ይሁን ለራሳችሁም እንደ ቢዝነስም እንደ ሁሉም ለእያንዳንዱ ሰው ቢጠቀምበት ሊለውጥ የሚችል አይዲያዎች ሊኖራችሁ ይችላል። ግን ሁሉ ጊዜም ቢሆን ይሄንን ሾውኬዝ የሚያደርግ ሰው እንዴት ኤክስኪዩት አድርጎ ወደ ስራ ማዋል እንደሚችል የሚነግራቸው ሰዎች አይኖሩምና እኛም ቢሆን እሱ ነበር ያቃተን። ግን አንዳንድ ነገራቶችን ያው በጊዜ ሂደት ፊገር አውት እያደረግን ዛሬ ይሄኛውን አሁን እቺኛውን ሳይት ነው ቢልድ የተደረገው። ይሄኛው ሳይት ያው ቀጣይ ሙሉ ዲቴል ባልገባም ያው ኦፍ ኮርስ ዲቴል ባልገባም አንዳንድ ነገራቶቹን የሚያስፈልጉትን ያው አድረስ ማድረግ ያለብኝ ምክንያቱም ዋነኛው ቶፒክ እዚህ ጋር አድረስ ማድረግ የምፈልገው እንደ ካምፓኒ አንድ ሰው ተቋቁሞ የትኛውንም ቢዝነስ የትኛውንም ኒሽ ውስጥ ቢሆን ፐርፎርም ማድረግ እንደሚችል የሚለውን አይዲያዎችን ነው ፍሎ ማድረግ የምፈልገው ማለት ነው። ስለዚህ ይሄኛውን ዳሽቦርድ ይሄኛውን ሳይት እንደዚሁ አድርገን ነው የሰራ ነው። ዋነኛው የዚህኛው ዌብሳይት ዋነኛው እንትኑ ስካውቶች አሉ፣ ተጫዋቾች አሉ፣ ፕላስ ደግሞ ኮቾች አሉ። ሶስቶቹንም አንድ ላይ የሚያገናኝ
ሳይት ነው ማለት ነው። ይሄ ሳይት እንግዲህ ተጫዋቾች ወደ ፕሮፌሽናል ህይወታቸው ስካውት እንዲደረጉ ህይወታቸው የሚመራ ነው ማለት ነው። የዛሬው ቪዲዮ ያው በዚህን ጨርሰውና ቀጣይ እዚች ጋር የሚያስፈልጋችሁ ነገር ካለ ኦኬ አሳያችኋለሁ። በሌላም ቶፒክ ደግሞ እንደ ካምፓኒ እንደነገርኳችሁ ፐርፎርም ለማድረግ የሚረዷችሁ ነገራቶች እንደነገርኳችሁ ከካፒታል ደረጃ ረጅም ጊዜ የወሰደብን አሁን ካፒታል መሰብሰብ ከስፖንሰሮች ጋር እንዴት መስራት እንደሚችሉ በዚህ ኒች ላይ ያላችሁ ሰዎች ማለት ነው እንዴት ኢምፕሩቭ ማድረግ እንደሚችሉ አሁን ላይ እያንዳንዱ ሰው በየትኛውም ኒች የሆነ አይዲያ ቢኖረው ያንን አይዲያ ኢምፕሩቭ አድርጎ ማርኬቱ ላይ ከተቀላቀለ ያ አይዲያ ባንዴ ለዋጭ ስለሚሆን ያንን ነገር አብረና ያለን በሌላ ቪዲዮ እስከማያችሁ ድረስ